ሰላም 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 ጤና ይስጥልኝ ውድ ተከታታዮች የባቡር የሚዲያ ተከታታዮች እንዴት ናችሁ? እንዴት ቆያችሁ? ዛሬ ደግሞ በጣም ደስ የሚል ነገር ይዤላችሁ መጥቻለሁ። እንግዲህ ምንድነው እሱ ሳይሰለቸን ዩቲዩባችን 1000 ሰብስክራይበር እና 4000 ቪው ሃወርስ እንዴት ነው ማድረስ የምንችለው ነው እሱ ለኔም በጣም ፈተና ሆኖብኛል። በርግጥ ፈተና ሆኖብኛል ስላችሁ አንደኛው ቶሎ ያሳካሁት ነገር አለ፣ ግን እንዴት እንዳሳካሁት እሱንም እነግራችኋለሁ። ሌላው ምንድነው ልነግራችሁ የፈለኩት ትዕግስት ይኑራችሁ። የእውነት እኔ በጣም ነው የተፈታተነኝ። ቋቅ እስኪለኝ ነው የታገስኩኝና ትዕግስት ያስፈልጋችኋል ልላችሁ ፈልጌ ነው። በጣም መታገስ አለባችሁ። ትዕግስት በጣም መራራ ብትሆንም ውጤቷ ጣፋጭ ትሆናለች። አው ብዙ ልጆች ብዙ ዩቲዩበሮች ታግሰው ለብዙ ጊዜ ለአንድ አመትም ሊሆን ይችላል፣ 3 ወር፣ 4 ወር፣ 5 ወርም ሊሆን ይችላል 1000 ሰብስክራይበር እስኪደርሱ። ምንድነው ብዙ ጊዜ 1000 ሰብስክራይበር የምናገኘው በአንድ ሌሊት ሊሆን ይችላል፣ በአንድ ሰዓት ሊሆን ይችላል። ያ አጋጣሚ ቫይራል የሚሆንበት ወይም ደግሞ በአንድ ቪዲዮ 1000 ሰብስክራይበር የምንገባበት አጋጣሚ ሌሊት ምናምን ቀን ሊሆን ይችላል፣ የሆነ ጠዋት ሊሆን ይችላል። ብቻ ምን ልላችሁ ፈልጌ ነው ትዕግስት ይኑራችሁ። በዛ ላይ ደግሞ ብዙ ጊዜ ሳይደብራችሁ ሳይሰለቻችሁ ቪዲዮ ሁል ጊዜ ጥርት ያለ ቪዲዮ ለመስራት ሞክሩ። ብዙ ጊዜ ሰው የሚስብ ጥርት ያለ ኳሊቲ ያለው ቪዲዮ የሚያምር በጣም በሚያምር ኳሊቲ ባለው መንገድ የተለያየ ማቴሪያሎች ተጠቅማችሁ በሰሩ እና አንድ ቀን ራሱ ሞኔታይዝ እንዲሆንላችሁ 1000 ሰብስክራይበር በአንድ ቀን ሊሆን ይችላል። በነገራችን ግን ትዕግስት ያስፈልጋችኋል ነው። ትዕግስት ሊኖራችሁ ይገባል። ምንድነው 1000 ሰብስክራይበር በቀላሉ የሚገኝበት አጋጣሚ አለ፣ ግን በጣም ሊያስለፋም ይችላል። ለምንድነው ምናምን እየለፋው ምናምን ማላገኘው ምናምን ማለት የለባችሁም። በመሰሩቱና ብዙ ጊዜ ብዙ ጀማሪም የሆነ እስካሁን ፌመስ የሆነ ሰው ብዙ ምንም አይነት ቪው ሳያገኝ ነው እዛ ደረጃ የደረሰ እና ትዕግስት ስላላቸው ነው እዛ የደረሱት። ትዕግስት ሊኖራችሁ ይገባል። ግን ትዕግስት ስላችሁ ደግሞ ከስራ አንፃር መሆን አለበት። እየሰራችሁ ነው ትዕግስት ሊኖራችሁ የሚገባ። እየሰራ ቁጭ ብላችሁ ሳይሆን በተቻላችሁ መጠን ፎከስ አድርጋችሁ መስራት አለባችሁ። ያው 4000 ሃወርስ ቪው ቀላል ነው። እሱ እንዴት ነው ቀላል የሚሆነው? አንድ ቪዲዮ ከአንድ ቪዲዮም ልታገኙ ትችላላችሁ፣ ከአንድ ሁለት ቪዲዮም ሊሆን ይችላል። ብቻ አንድ ጊዜ አሪፍ ቪዲዮ ምናምን አንድ ጊዜ ራሱ ዩቲዩብ በቃ እንዳለ እንትን ሲያደርግላችሁ በአንዴ ቫይራል ወጥቶ በአንዴ ሊሞላላችሁ ይችላል። ያው አትቸኩሉ። ያው ብዙ ትልልቅ የሚባሉ ዩቲዩበሮች ራሱ በጣም ትልልቅ ዩቲዩበሮች ብዙ ሰብስክራይበር ያላቸው ብዙ ቪው ያላቸው ዩቲዩበሮች ራሱ በጣም ስለሚቸገሩ ብዙ ጊዜ ምንድነው ያው ቶሎ እኛ ምንድነው የምናስበው ቶሎ ምናምን ሞኔታይዝ ሆኖልን ቶሎ ወደ ክፍያ እንድንገባ ነው። ያ ሊሆን የሚችለው መቼ ነው? የምንሰራው ስራ ኳሊቲ ያለው ስራ ሲሆንና ራሱ ዩቲዩብ እኛን ሞኔታይዝ አድርገውን ኤዲኤስ ላይ ራሱ ይከፍለናል። ራሱ እንትን አድርጎ ወደዛ መስመር እስኪያስገባ ድረስ ትዕግስት ሊኖራችሁ ይገባል። እንደዛ ከዛ በኋላ ራሱ ሞኔታይዝ ከሆናችሁ ራሱ በጣም ልትቸገሩ ትችላላችሁ። ለምንድነው? ቀጣይነት ያለው ነገር መሆን አለበት። አብዛኛው አንዴ ፌመስ ሆኛለሁና ችግር የለውም የሚባል ነገር የለም። ገብቷችኋል? አንደኛ ዩቲዩብ እያንዳንዷን ነገር ቼክ ያደርጋል፣ እያንዳንዷን ነገር ፎከስ ያደርጋል። ለምን? እያንዳንዱ ቪዲዮ እያንዳንዱ ኮንተንት በምንድነው የተሰራው? ኮፒራይት አለው ወይ የለውም? ሪአክሽን ቪዲዮዎች የእናንተ እንትንስ ምን ያህል ምናምን ጥረት ተጨምሮበታል ምናምን የሚለው ምንድነው? በተለያየ በሲስተም ሊሆን ይችላል። እነሱ ራሱ ፐርሰናል እንደኛ ገብተው ምናምን ቼክ የሚያደርጉበት መንገድም አለ። እዛ ይገቡና ቼክ ያደርጉታል። ይሄ ልጅ ምናምን ይሄ ዩቲዩበር ወይ ይሄ ዩቲዩበር ምን ያህል ሰብስክራይበር አግኝተዋል፣ ምን ያህል ደግሞ ቪው አለው ምናምን የሚለው
እሱ ምን አይነት ቪዲዮ ነው የሚለቀው ምናምን የሚለው እሱን በደንብ አድርጎ ይገመግማሉ። ፐርፎርማንስ የሚባል ነገር ያያሉ። እያንዳንዱ ኮንተንታችን ምናምን ክሬቲቪታችን ምናምን አይተው ቼክ አድርጎ ምናምን ሊሆን ይችላል። እና እኔ ምን ልላችሁ ፈልጌ ነው፣ ዋናው ትዕግስት ነው። ትዕግስት ይኑራችሁ። በጣም መታገስ አለባችሁ። ትዕግስት ይኑራችሁ። ያ 1000 ሰብስክራይበር በአንዴም ልታገኙ ትችላላችሁ። ብቻ እናንተ ፎከስ አድርጋችሁ መስራት ያለባችሁ ስራችሁ ላይ ነው፣ ኮንተንታችሁ ላይ ነው፣ እዛ ላይ ነው እንጂ 1000 ሰብስክራይበር ስለማግኘት ወይ 4000 ሃውርስ ቪው ስለማግኘት እና ከዛ በኋላ ሞኔታይዝ ስለማድረግ ምናምን አይደለም። ፎከስ አድርጋችሁ መስራት ያለባችሁ ቀጣይነት ስላለው አላማችሁ ላይ ቪዥን ሊኖራችሁ ይገባል። አላማችሁ ኮንተንታችሁ አሪፍ ኮንተንት ምናምን ላይ ክሬት አድርጋችሁ ያ ኮንተንት ደግሞ በተለያየ መንገድ ምናምን በቃ ጥርት ያለ ሰው በሚወደው በሚስብ መልክ ምናምን ኳሊቲ ባለው መንገድ ምናምን መስራት አለባችሁ። እያንዳንዱ ነገር ምናምን ጊዜ ስጡት። የተወሰነም ቢሆን ጊዜ ስጡት። በትርፍ ጊዜያችሁም ቢሆን ጊዜ ስጡት። የሆነ ሰዓት ምናምን የሆነች ሰዓት ቢያንስ በሳምንት እንኳን አንድ ቪዲዮ ብትለቁ ተጨንቃችሁበት በጣም አስባችሁበት በሳምንት አንድ ቪዲዮ ብትለቁ በጣም ተጨነቁበት፣ በጣም አስቡበት። እናንተ በጣም አስቡበት፣ በጣም ተጨንቁበት። ስራዬ ብላችሁ ያዙት። ቢያንስ በሳምንት አንድ ቪዲዮ ለመልቀቅ ሞክሩ። በሳምንት አንድ ቪዲዮ ኳሊቲ ያለው በደንብ ኤዲት አድርጋችሁ የራሳችሁ የሆነ ነገር ለመልቀቅ ሞክሩ። በጣም የዛኔ በቃ ራሳችሁ ላይ ፎከስ አድርጋችሁ ስሩ። ምንም ሳትሰላችሁ፣ ምንም ትዕግስት ይኖራችሁ አንድ ቀን ሳክሰስ ትሆናላችሁ። በእርግጠኝነት ስኬቱ ይመጣል። ሞክሩ። ሳትሞክሩ ደግሞ አታማረሩ። ሞክሩ። እየሞከራችሁ ነው መታገስ ያለባችሁ። እየሞከራችሁ እየሰራችሁ ትራይ ኤንድ ትራይ ኖ ፔን ኖ ጌን እንደሚባለው ካልሞከርክ አይሆንም። ስለዚህ መሞከር አለባችሁ። በደንብ አድርጋችሁ ፎከስ አድርጋችሁ ኳሊቲ ያለው ቪዲዮ ለመልቀቅ ሞክሩ። ኤዲት አድርጉ በተሻለ መንገድና ኤዲት አድርጋችሁ በሳምንት አንድ ቪዲዮ እንኳን ብትለቁ የሆነ ጊዜ በጣም ቫይራል ይሆናል። የሆነ ጊዜ በጣም ብዙ ቪው ያገኛል። ብዙ ሰብስክራይበር በአንድ ሌሊት ልታገኙ ትችላላችሁ። በዛች አጋጣሚ እና ተጠቀሙበት። ከዛ በኋላ ሞኔታይዝ ከሆነላችሁ በኋላ ችግር የለውም። ፕሮሰስ ስላለው ብዙ አይነት ቪዲዮዎች አሉ። ስለ ኤዲኤስ፣ ስለ ዩቲዩብ ሞኔታይዜሽን በደንብ አድርጋችሁ ፎከስ አድርጋችሁ እሱንም እያያችሁ ቀስ በቀስ ምናምን የሆነ ሰዓት ራሱ ይመጣል። ምንም ቀላል ነገር ነው። ምንም የሚከብድ ነገር አይደለም። ትችላላችሁ። ማንም ሰው ማድረግ የሚችል ሰው ነው። ከናንተ ምንም በልጠው ወይ ተሽሎ ተገኝተው አይደለም። በቃ እናንተም ትችላላችሁ፣ ማድረግ ትችላላችሁ። በቃ ምንም አዲስ ነገር የለውም። ይሄ ተአምር አይደለም። ስለዚህ ምንድነው የእናንተ ጥረት ነው የሚወስነው። ጥረት ይኑራችሁ። በደንብ ፎከስ አድርጋችሁ በደንብ ለመስራት ሞክሩ። እኔም እንደናንተ ነኝ። ብዙ ጊዜ ሳይሳካልኝ ቀርቶ ብዙ ሞክሬ ብዙ ባን ሆኖብኝ እንደ አዲስ ደግሞ ከፍቼ ድጋሜ ደግሞ መልፋት ያለብኝን እየለፋው ምናምን አንድ ቀን እንደሚሳካልኝ ተስፋ እያረኩኝ ነው እየሰራው ያለሁት። እኔም በዚህ አጋጣሚ ሰብስክራይብ አድርጉኝ። የተለያዩ ቪዲዮዎች የሚጠቅሙ ቪዲዮዎች የምትሏቸው ጥያቄ ካላችሁም አስተያየት ከስር ኮመንት አድርጉልኝ። አመሰግናለሁ። ቴንኪዩ